ሰዎች የምንሰራው ስራ የሚመቻችሁ ከሆነና በምላሹ ደግሞ እናንተኛም በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ፣ ይሄን ቪዲዮ ደግሞ ላይክ አድርጉት። ጀምር በጣም ከባባድ የሚባሉ ዝግቦች ውስጥ እየከተተችው ነው ያለችው። ፖለቲካል ኢሹዎች ደግሞ በስፋት ነው እየተነሱባት የሚገኘው። ኤኒዌይ በጣም ብዙ ኢሹዎች ነው እየተነሱ ያሉት። እነዛን ተራ በተራ ቪዲዮ እየሰራው ወደ እናንተ ማድረስላችሁ ይሆናል። ለአሁኑ ግን እንግዲህ በምስሉ ላይ የምትመለከቱት ዳኛ ሶማሊያዊ ሲሆን እንግዲህ አብዱልቃድር አርታን ይባላል። በጣም ምርጥ ዳኛ ነው። የ2025 የካፍ የዓመቱ ምርጡ ዳኛ ተብሎ ተመርጦ ነበረ። ታዲያ ለወርልድ ካፕም እንግዲህ እንዲዳኙ ከተመረጡ ዳኞች መካከል አንዱ ነበረ። ታዲያ ወደ አሜሪካ በሚገባበት ሰዓት ላይ እንግዲህ ማያሚ ኤርፖርት ሲደርስ ለ11 ሰዓታት ጥያቄ እንደተደረገለትና ከዛ በኋላ እንግዲህ እንዳይገባ እንደተከለከለና መልሶ ከአሜሪካ እንደወጣና አሁን ላይ ወደ ቱርክ ሄዶ ቱርክ ላይ እንደሚገኝ ነው እየተነገረ ያለው ማለት ነው። ታዲያ ፊፋን በወጣው መግለጫ መሰረት ይህ ዳኛ በዓለም ዋንጫው ላይ እንደማንመለከተው ተነግሯል ማለት ነው። ዳኛውም እንግዲህ እኔ አንድ ዳኛ ነኝ፣ የዓለም ዋንጫን የመዳኘት ህልም ያለው ትልቅ ህልም ይዞ የሚንቀሳቀስ ዳኛ ነኝ። እናም ይሄ ነገር ቢሳካ ደስ ይለኝ ነበረ፣ ነገር ግን እንደማስበው ከሆነ እነሱ ከኔ ሀገር ጋር ችግር አለባቸው ሲል ተናግሯል ማለት ነው። ብቻ በጣም አወዛጋቢ ነገር ነበር የተፈጠረው። ሁሉንም ዶክሜንትና ቪዛዬን እንግዲህ በጣም ትክክለኛ ነበረ፣ አሟልቼም ተገኝቼ ነበረ፣ ነገር ግን ምን እንደተፈጠረ አልገባኝም ሲል ተናግሮ ነበረ። እና አሜሪካውያን እንግዲህ እግር ኳሱ ላይ ፖለቲካ ቀላቅለው በጣም በርካቶችን ነው እያወዛገቡ የሚገኙት ማለት ነው። ይህ ዳኛም እንግዲህ ምርጥ ዳኛ ሆኖ ሳለ ወደ አሜሪካ እንዳይገባ መከልከሉን በዚህ ሰዓት በጣም በርካቶችን ነው እያነጋገረ የሚገኘው። እናንተ ስለ አሜሪካ የዓለም ዋንጫ ምን ትላላችሁ? በቀጣይ ቪዲዮዎች ደግሞ ሌሎች ይህንን የዓለም ዋንጫ አወዛጋቢ የሚያደርጉ ርዕሶችን ይዤላችሁ መጣ ይሆናል። ቪዲዮን ኮፒ ሊንክ ሪፖስት እያደረጋችሁ አካውንቱን ፎሎ እያደረጋችሁ መከታተል እንዳትረሱ። የዓለም ዋንጫውን እንጂ ዓለምን ያልፈለገችው ሀገር አሜሪካ ህዝቦችን ሊያገናኝና ሊያስተሳስር የሚገባው ታላቁ የዓለም ዋንጫ በአሜሪካ አሰራር ምክንያት ከፍተኛ ጥላ እያረፈበት ነው። ችግሮቹን ልንገራችሁ፣ እናንተ ቁጠሩት። የ2025 የካፍ የዓመቱ ምርጥ ዳኛ የሆነው ሶማሊያዊው ዑመር አርታን ሙሉ ድጋፍ አግኝቶና የዲፕሎማቲክ ፓስፖርት ይዞ ጭምር ወደ አሜሪካ እንዳይገባ ተከልክሎ ወደ መጣበት ተመልሷል። መቁጠራችሁን ቀጥሉ። የኢራቅ ብሔራዊ ቡድን ምክትል ካፒቴን አይመን ሁሴን ከቡድኑ ጋር ቺካጎ አውሮፕላን ማረፊያ ሲደርስ ለ7 ሰዓታት ታስሮ እንዲቆይ ተደርጓል። የውጭ ሀገር ዜጎችን የማትንከባከብ ከሆነ አሜሪካ ለምን የዓለም ዋንጫን ታስተናግዳለች የሚል ጥያቄ አስነስቷል። ሶስተኛ ላይ ደርሰናል። የአፍሪካ ሻምፒዮኖቹ የሴኔጋል ተጫዋቾችም አየር ማረፊያ አስፋልት ላይ ታርማክ ወርደው ሌላው ላይ ያልተደረገ አሳዛኝ ፍተሻ ተደርጎባቸዋል። ነገሩ በዚያ ያበቃም። የኢራን ብሔራዊ ቡድን ደጋፊዎች ሊያገኙት የሚገባው የ8 በመቶ ስታዲየም የመቀመጫ ድርሻ ትኬት አሎኬሽን ያለምንም ግልጽ ምክንያት በአሜሪካ ሙሉ በሙሉ ተሰርዟል። ይህ ሁሉ ሲሆን ፊፋ እጁን አጣጥፎ እየተመለከተ ነው። እዚህ ጋር ጥያቄው የደህንነት ፍተሻ አይደለም። ጥያቄው ለምን ሁሉም ሀገር በእኩል ክብርና ፍትሃዊነት አይስተናገድም የሚል ነው። እናንተስ ምን ሐሳብ አላችሁ? ጻፉልኝ። ሳቢ ዘገባዎችን ማዳመጥ ምርጫችሁ ከሆነ የፕላስ ምልክቷን በመጫን ፎሎ አድርጉኝ። መልካም ጊዜ። ሰበር ዜና! ሪያል ማድሪዶች ለጁሊያን አልቫሬዝ ያቀረቡት የ150 ሚሊዮን ዩሮ የዝውውር ጥያቄ በአትሌቲኮ ማድሪዶች ውድቅ ተደርጎባቸዋል ማለት ነው። ስንት ፈልገው ነው? ቆይ አረ በጣም የሚያስገርመው አትሌቲኮ ማድሪዶች ለዚህ ተጫዋች የውል ማፍረሻ ስንት እንዳስቀመጡ ታውቃላችሁ? 500 ሚሊዮን ዩሮ። ማን ነው እሱ በዚህ ሰዓት እንዴ? ለዚህማ ሃላንድን አያስፈርምም እንዴ ማድሪድ? ለማንኛውም ከብሬ መብላችሁ በጣም ገርሞኛል። ግን ሰርፕራይዙ ይሄው ነው። ማድሪድ በጣም ያስገርመው። ለማንኛውም ግን 150 ሚሊዮን ዩሮ ሪጀክት ያደርጋሉ? ኧረ በስመ አብ! በጣም ከባድ ነው። ከምሬ ነው የምላችሁ 500 እስቲ ሀሳብ አስተያየታችሁን አዲስ ነገር ሲኖር ማሳውቃችሁ ይሆናል። ጋዜጠኛ ፋብሪዚዮ ሮማኖ ነው እንግዲህ አሁን ፖስት ያደርገው። ለአልቫሬዝ ሪያል ማድሪዶች 150 ሚሊዮን መክፈላቸው ከቼልሲ ጋር ምን ያገናኘዋል? ጥሩ ጥያቄ፣ አጭር መልስ። በዚህ ሰመር ሊዋንዶስኪ ከባርሰሎና ጋር ይለያያል ብለው ባርሰሎናዎች እሱን ለመተካት አልቫሬዝን በደንብ እየተከታተሉት እንደሆነ ሰምታችኋል። አጥተሰው እየጤረያ ዲያውሎ ከቼልሲ ጋር ይገናኝ እያላችሁ ሊሆን ይችላል። ደርሻለሁ። ባርሰሎናዎች ጆዋ ፔድሮን እንደሚፈልጉት ብቻ ሳይሆን በአካል መተው ማናግረውት እንደነበር ታውቃላችሁ። ማለት ቼልሲ አይሸጥም ብሎ መልሷቸዋል። ግን አሁን ታርጌታቸው ጆዋ ፔድሮ ይሆናል ማለት ነው። እና ባርሰሎናዎች አልቫሬዝን እንደማያገኙት ሲረዱ ትኩረታቸውን በዚህኛው ሰመር ሙሉ ለሙሉ ጆዋ ፔድሮ ላይ ያደርጋሉ ማለት ነው። ከዛ ገንዘብ ይጨምራሉ። ከዛ አልሸጥም ያሉት ብሉኮ ጋር ተመልሰው ይመጣሉ። ብሉኮ ግን በዚህኛው ተመሳሳይ ምላሽ ማለት ጆዋ ፔድሮ አይሸጥም የሚል ምላሽ አይደለም የሚሰጧቸው። በእርግጠኝነት
እናስብበታለን የሚል ምላሽ ነው የሚሆነው አሁን። እና እንደው ምናልባት ጆዋ ፔድሮ ያን ያህል ጥሩ ተጫዋች እኮ አይደለም ብላችሁ የምታስቡ ሰዎች ካላችሁ ያው አትኖሩም ካላችሁ ግን ይሄን ስታት ላሳያችሁ። ማለት ይሄኛው አስቸጋሪ ሲዝን ያሳለፈው ቼልሲ ውስጥ እንኳን እየተጫወተ ማለት ፕሪሚየር ሊግ ውስጥ እየተጫወተ እና እመኑኝ ነው የምላችሁ ባርሰሎናዎች አልቫሬዝን እንደማያገኙ ሲረዱ ቀጥታ ወደ ቼልሲ ነው የሚመጡት። ቀጥታ ያ ደግሞ እንዲሆን አልፈልግም ማን እና ያለን አማራጭ ይሄ ትራንስፈር ለማድሪድ እንዳይሳካ መጸለይ፣ ለባርሰሎና እንዲሳካለን መጸለይ ነው። በመጨረሻም የዓለም ዋንጫ እየጀመረ ነው። እናንተ ደግሞ የኔን ፕሮሞ ኮድ ተጠቅማችሁ ስትቀምሩ 600% ቦነስ ታገኛላችሁ። ቀመር ከፈለጋችሁ ቴሌግራም ላይ አለ። ራሴ ቀምራለሁ ካላችሁ ግን 600% የምታገኙበትን ይሄን ፕሮሞ ኮድ ተጠቀሙ። ሐሳባችሁ ኮበት ላይ ይቻላችሁ። እሺ ወደ ኮሜዲያኖቹ ተመልሰናል ማለት ነው። እኔ በቃ ማድሪድ ሲባል ከዚህ በኋላ የሚመጣልኝ ሐሳብ ውስጥ የሚቀልዱት ቀልድ ነው። በቃ ሪያል ማድሪድም አትሌቲኮ ከነ ፍልፍሉ ጋር አንድ ለአምስት ተደራጅቶ ቀልድ ቢጀምሩ የሚሻል ማለት ማድሪድም ተንኮለኛ ቲም ተንኮለኛ ማድሪድ በቃ አትሌቲኮ አሳውቀዋል አይሸጥም አሉ። በቃ ይኸውልህ ለቀልድ ካላቸው ጉጉት የተነሳ ነው እንጂ በቃ ግልጽ ነው አይሸጡትም። እኔም እንዴት ሊሸጡት ይችላሉ እያልኩ በጣም ነበር እኔ ስጨነቅ የነበረው ለነሱ ማለት ምክንያቱም ይወርዳሉ። ጁቬንቱስ ያኛው ሊወስድባቸው ነው። ለባርሳና ለማድሪድ ሽጠው በምን ሊያጠቁ ምንም ምርጫ የላቸውም ከመጠበቅ ውጪ ማለት ለደርቢና ጭራሽ ለታሪክ ባላንጣቸው አይሰጡም፣ በፍጹም አይሰጡም። ይሄ እኮ የማይፈጠር ነገር ነው። ግን ማድሪድም እንዳልፈለገው በቃ አሁን የወጡ ምንጮች ታውቃላችሁ ማድሪድ አይፈልጉ። ይሄው ሁላ የሚያደርገው ባርሴሎና ልጁ እንዳያገኘው ነው ማለት በቃ 150 ሚሊዮን ለማድሪድ እምቢ ያለ አትሌቲኮ ለባርሳ ከ150 ሚሊዮን አይሸጥም፣ በታች አይሸጥም። ባርሴሎና ደግሞ 150 ሚሊዮን ራሱ አያወጣም ነበር ነው ለአልቫሬዝ 150 እንኳን አወጣለሁ ቢል ማድሪድ ስለወደቀ ከዛ በላይ መጨመር አለበት ነው ለመጠየቅ። አሁን እኮ እንዳትጠይቅ ራሱ በቀልድ ነው በአይምሮን የሚነካል አትሌቲኮ ማለት ትሬኒንግ ምናምን ተው በቃ አሽሙር ምናምን ጀምረው ምን ጀምረው ነው እንደዚህ ሀበሻ ገባ ማሰልጠን እነሱ ቤት ውስጥ የሆነ ሀበሻ ማቀጥ ሾርኔ በስማ ኢንተርናሽናሊ ነው ሾርኔያቸው ደግሞ ያትሌቱ የሆነ ወይ ሚመር ቀጥሮ ምናምን መሆን አለበት እንጂ በፍጹም እንደዚህ አይነት ቀልድ በክለብ ደረጃ ታይቶ አይታወቅም። ላይቭ ቀልድ ነው የሚቀልድ። የጳጳሱን ኢንተርቪው አትሌቲኮን ቆርጣችሁት ነው። እኔ ተመችቶኛል፣ ማርያምን ተመች። እኔ የትኛውም ትራንስፈር ኒውስ አስቆኝ አያውቅም። አጓጊ ነው ሌላው ይሄ አስቂኝም ጭምር እያጓጓ ያስቃል። ይሆናል አይሆንም እያልክ እድሜን ነው የምትጨርሰው። ውሳኔ እኮ ቀድሞ ተወስኗል፣ አይሸጥም ብለዋል። እዚህ ጋር ግን እንደሚሸጥ ነው አክት የሚያደርጉ። በጣም የተመታ ሲዝን ነው ቀጥ የምናሳልፈው ማለት ደግሞ ባርሴሎና። ሌላው ችግሩ ምንድነው? ባርሴሎና አትሌቲኮ አልሸጥም ስላለለት ቀጥታ የሚሄደው ወደ ጆአዎ ፔድሮ ነው። በቃ እኔ አሁን ለባርሴሎና ሲስተም የሚሆነው ጆአዎ ፔድሮ ነው። በቃ አሁን አትሌቲኮ ማድሪድ አለቅም ብሏል አይደለ? አልቫሬዝን ያለው አንድ አማራጭ ጆአዎ ፔድሮ ነው። እኔ ባርሴሎና ለምንድነው ሌዋንዶስኪን ያስወጣው? እኔ አሁን ምክንያት ራሱ የለኝም። አንድ አመት እንኳን አይጠብቅም። ማግኘቱን ሳያውቅ እኮ ነው። መብላቷን ሳታውቅ እጇን ታጠበች ምናምን ተረት አንተ ላይ ማለት ቼላው ይሸጥላል ብዬ አስባለሁ። ቼላው ብር ነው የሚፈልገው፣ ያው ተቋም ነው እሱ የቢዝነስ ተቋም ነው እና ይሄንን ከሸጣ ያው ቼልሲ ታሹ የሚቀመጠው በዴላፕ አይሆንም። ዴላፕ ገበሬ ነው፣ በፍጹም የእግር ኳስ ሰው አይደለም። ሌላ እርሻ አትክልት ምናምን ቢጀምር ነው የሚሻለው። ባርሴሎና ጆአዎ ፔድሮም አልሸጥለት ካለ በማን ሊያጠቃ ነው? እኔ እኮ ገና የጎርደን ጉዳይ ራሱ ሄዶ ሰክሰስፉል መሆኑ እኮ ገና አስቂኝ እኮ አለ። ያለ መሆኑ ድሉ ከፍተኛ ነው። በዚህ ፍጥነት ተንቀሽቅሾ ምናምን ማንም ሳይሰማ አስፈረሙ። ራሽፎርድ እየለመናቸው እሱ እዛ ክፍ እያሉት ነው። የሚገርም ትራንስፈር ኒውስ እኔ ተመችቶኛል ብቻ ማለት ነው። የሚሆነውን እያየን እኛ እንዝናናለን። ማድሪድ ብቻ 150 ሚሊዮኑን አሪፍ ተጫዋች ያገኘልን ወይ ኦሊሴ ወይ ኔቬስ ካልሆነ ቪትራ ሌላው አይመለከተንም። እኛ ይመቻል። እንዴት ናችሁ? የክርስቲያኖ ሮናልዶ እና የሊዮኔል አንድሬስ ሜሲን የዓለም ዋንጫ ጉዞ ሊወስኑ ስለሚችሉ ጉዳዮች ጥቂት እናውራ። ሁለቱም የዓለም ዋንጫውን የማሸነፍ እድል ባላቸው ሀገራት ውስጥ ይገኛሉ። ሁለቱም ዋነኛ ተዋናይ እንደሚሆኑ ይጠበቃሉ። ነገር ግን የሞቃታማ የአየር ሁኔታው የሁለቱንም ዕጣ ፋንታ ሊወሰን የሚችልበት እድል እንዳለው እየተገለጸ ይገኛል። አንድ ዘ አትሌቲክ ይዞት የወጣው ዘገባ እንደሚያሳየው ዓለም ዋንጫ የበለጠ ውብ የሚሆነው ሞቃታማ አየር ሁኔታ ሲስተዋልበት ነው ይላል። ዘ ዋርመር ዘ ክላይሜት ዘ ቤተር ዘ ወርልድ ካፕ የሚል
ስያሜም ሰጥተውት ነበር። ከዚህ ቀደም የነበሩ ሞቃታማ አየር ሁኔታዎች ላይና ወይም ደግሞ በሰሜንና በደቡብ አሜሪካ የተደረጉ ውድድሮችን ስትመለከቱ ለአውሮፓውያኑ ሀገራት መልካም የሚባል ዜናን ይዞ አይመጣም። ከዚህ ቀደም በሰሜንና በደቡብ አሜሪካ ሀገራት የተካሄዱ ውድድሮችን መለስ ብለን እንመልከት። 1930 ዩራጋይ ዋንጫውን ስታሸንፍ በሀገሯ የተስተናገደ ውድድር ነበር። 1950 ላይ ዩራጋይ በተመሳሳይ ዋንጫውን ስታሸንፍ ብራዚል ላይ በደቡብ አሜሪካ የተደረገ ውድድር ነበር። 1962 ፔሌና ብራዚል ስኬታማ ሲሆኑ ውድድሩ የተስተናገደው በደቡብ አሜሪካዊቷ ሀገር ቺሊ ነበር። ከዛ ባለፈ 1970 ሜክሲኮ ላይ የተደረገውን ውድድር ብራዚል ነበር ማሸነፍ የቻለችው። 1978 ላይ ዋንጫውን አርጀንቲና ስታሳካ ውድድሩ የተስተናገደው በራሷ በአርጀንቲና ነበር። 1994 ውድድሩ ከመስተናገዱ በፊት 1986ን ብንመለከት ሜክሲኮ ላይ ተስተናግዶ በአርጀንቲና አሸናፊነት የተጠናቀቀ ነበር። 1994 ዩናይትድ ስቴትስ ኦፍ አሜሪካ ላይ የተደረገው ውድድር በአሸናፊነቱ የተጠናቀቀው በብራዚልና ሮማሪዮ እንደነበረ የሚዘነጋ አይደለም። ከነዚህ ውስጥ በከፍተኛ የሙቀት ሁኔታቸው ወይም ደግሞ ሞቃታማ አየር ሁኔታ ውስጥ የተካሄዱ ውድድሮችን ብንመለከት 3 ውድድሮችን መነጠል ይኖርብናል። አንደኛው የ1970 የሜክሲኮ የዓለም ዋንጫ ነበር። ፔሌና ብራዚል ስኬታማ ነበሩ። ከፍተኛ ሙቀት የነበረው ውድድር ነበር። ያ ውድድር ግን በአሸናፊነቱ ለብራዚላውያን ነበር ያደለው። 1986 ላይ ማራዶናና አርጀንቲና አስደናቂ ጊዜን አሳልፈው ዋንጫውን ማሸነፍ ሲችሉ አሁንም ሜክሲኮ በሞቃታማ የአየር ሁኔታዋ የምትታወስ ውድድር ነበር እንደነበረች ይታወሳል። 1970 የፔሌ ውድድር፣ 1986 ደግሞ የማራዶና ውድድር። ከዛ አለፈ ብለን ደግሞ 1994 ዩናይትድ ስቴትስ ኦፍ አሜሪካ ላይም ስንመጣ አሁንም በከፍተኛ የሙቀት መጠኑ የሚታወስ ውድድር ነበር። ያንንም ውድድር ማሸነፍ የቻሉት ብራዚላውያን ነበሩ። ምናልባትም ሞቃታማ የአየር ሁኔታ ተስተውሎበት አውሮፓውያኑ ዋንጫ ያሸነፉበት የሚባለው ብራዚል ላይ የተደረገው የ2014 ውድድር ነበር። ለዛም ነው ይሄ ውድድር ምናልባት ለደቡብ አሜሪካ ሀገራት ምቹ ሊሆን ይችላል የሚል አስተያየቶች ከወዲሁ የተሰጡ የሚገኙት እንደ ብራዚል ከዛ ባለፈ ደግሞ እንደ አርጀንቲና ያሉ ሀገራት ለዚህ እንደ ዋነኛ ማሳያ ተደርገው ይቀመጣሉ። የትኞቹ ሀገራት ይሳካላቸዋል አብረን እንመለከታለን። ግን የአውሮፓ ሀገራት አሁንም ከሞቃታማ የአየር ሁኔታው ጋር በተያያዘ እየተቸገሩ ይገኛሉ። ፖርቹጋል፣ እንግሊዝ፣ ጀርመን፣ ኔዘርላንድ፣ ስፔን የመሳሰሉ ሀገራት ፈረንሳይን ጨምሮ ለዚህ ውድድር በዋንጫ ተገማችነት ውስጥ የሚጠቀሱ ሀገራት ናቸው። ነገር ግን የአየር ሁኔታው ከአውሮፓውያኑ ሀገራት ይልቅ ለደቡብ አሜሪካ ሀገራት ያደላል ተብሎ ግምት የተሰጠበት ይገኛል። ዓለም ዋንጫውን ማን ሊያሸንፍ ይችላል የሚል ሌላ መስፈርትም ይዤላችሁ መለሳለሁ። ይሄንን የቲክቶክ ገጽ እስከ ዓለም ዋንጫው መዳረሻ ድረስ እንግዲህ ፎሎ ማድረጋችሁ እንዳይዘነጋ ለማለት ወዳለሁ። ይመቻችሁ። ዜኒት ሴንት ፒተርስበርጎች መድፈኞቹ አርሰናሎች ላይ ቀልደዋል፣ ተሳልቋል። በቻምፒየንስ ሊጉ ፍጻሜ ጋብሪኤል ማጋሌሽ የመታትን የፍጹም ቅጣት ምት የእኛን ስቴዲየም መስታወት መታ ሰብራለች። እናመሰግናለን ጋብሪኤል በማለት ይህንን ምስል እንግዲህ በቲክቶክ ገጻቸው እንደዚሁም በሌሎች የሶሻል ሚዲያ ገጾቻቸው ፖስት አድርገው በመድፈኞቹ አርሰናሎች ላይ ሲቀልዱና ሲሳለቁ ተመልክተናል። ከቀናት በፊት ያጋሩት ይህ ምስል እንግዲህ በርካቶች ተቀባብለውታል። መድፈኞቹ አርሰናሎች ላይ በእርግጥ ከዚህ በፊትም በብዙ መልኩ አጋርነታቸውን፣ ወዳጅነታቸውን ይህ የራሻ ክለብ ዜኒት በተደጋጋሚ በተለያየ ጊዜያቶች ሲያሳዩን ተመልክተናል። የፕሪሚየር ሊግ ሻምፒዮን ከመሆናቸውን በፊት እንግዲህ ልክ እንደኛ ሁሉ በቅርቡ እንደዚህ ደስታችሁ እንደምትገልጹ ተስፋ እናደርጋለን በማለት ፖስት አጋርተው ነበር። እንደዚሁም ደግሞ የመድፈኞቹ የአርሰናል ተጫዋቾች የፕሪሚየር ሊጉን አሸናፊ መሆናቸውን ተከትሎ ባሳዩት የደስታ አገላለጽ ላይም እንደዚሁ ደስታቸውን ሲገልጹ የሚያሳይ ቪዲዮ አጋርተው እንኳን ደስ አላችሁ ሲሏቸው ተመልክተናል። በነገራችን ላይ የዜኒት ሴንት ፒተርስበርግ የሶሻል ሚዲያ አድሚን እጅግ በጣም አዝናኝ ነው። ገብታችሁ ቪዲዮቻቸውን ቼክ እንድታደርጉ እጋብዛለሁኝ በዚህ አጋጣሚ። ለማንኛውም በዚህ ፖስቶች በርካቶች እየተነጋገሩ ይገኛሉ። እናንተስ ስለ ዜኒት ሴንት ፒተርስበርግ ፖስት ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ያጋሩኝ። እንደነዚህ አይነት ፈጣን እግር ኳስ መረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። የሲዲ ስፖርቱ ጋዜጠኛ ግርማቸው ነው ባሳለፍነው የፕሪሚየር ሊጉ ሲዝን ለኔ ዓመቱ ምርጡ ተጫዋች የማንቸስተር ዩናይትዱ ብሩኖ ፈርናንዴዝ ሳይሆን የአርሰናሉ ግብ ጠባቂ ዴቪድ ራያ ነው ማለቱ ይታወቃል። እኔ ደግሞ አንድ ነገር ልንገራችሁ። ባሳለፍነው ሲዝን የአርሰናሉ ግብ ጠባቂ ዴቪድ ራያ ለአርሰናል ካበረከተው በላይ የማንቸስተር ዩናይትዱ ሴኔ ላሜንስ ለማንቸስተር ዩናይትድ ትልቅ አበርክቶ ነበረው ብዬ ነው ማምነው። ዴቪድ ራያ ባሳለፍነው የፕሪሚየር ሊጉ ሲዝን 19 ክሊንሺቶችን በመጠበቅ ጎልደን ግላቡን እንዳሸነፈ ይታወቃል። ነገር ግን ክሊንሺት በረኛው ላይ ብቻ የሚወሰን ነገር ሳይሆን የቡድኑ ዲፌንሲቭ ላይን ኳሊቲ፣ ታክቲካል ሴታፕ እና የሚድፊልደሮቹ ፕሬሲንግ ላይ የሚወሰን ነገር ነው። ለምሳሌ ዴቪድ ራያ 19 ክሊንሺቶችን ሲጠብቅ 6 የተለያዩ የፕሪሚየር ሊግ ጨዋታዎች ላይ ምንም አይነት ኳስ ሳይሞከርበትና የትኛውንም ኳስ ማዳን ሳይጠበቅበት ነበር መውጣት የቻለው። ለምሳሌ ከነዚህ ጨዋታዎች መካከል አርሰናል ከሊቨርፑል በኤምሬትስ ያደረጉትን ጨዋታና አርሰናል ከፉላም ጋር የነበረውን ጨዋታ ማንሳት ይቻላል።
አርሰናል ከሊቨርፑል ጋር በነበረው ጨዋታ ሊቨርፑል ከዛ ጨዋታ በፊት 600 ተከታታይ ጨዋታዎች ላይ ቢያንስ በአንድ ጨዋታ አንድ ኳስ ኦን ታርጌት ይሞክር ነበረ። ነገር ግን ከአርሰናል ጋር ባደረገው ጨዋታ ላይ አንድ ኳስ እንኳን ኦን ታርጌት መሞከር አልቻለም ነበረ። በዚህም ዴቪድ ራያ ሜዳ ውስጥ በነበረበት ሰዓት አንድም ኳስ ኦን ታርጌት ሳይሞከርበትና አንድም ኳስ ሳያድን ነበር የወጣው። ያም ማለት በዛ ጨዋታ ላይ አቢ ዩኤልም ቢሆን ኖሮ በረኛው ምንም ማድረግ ሳይጠበቅበት ክሊን ሺት አስመዝግቦ መውጣት ይችል ነበር። ሴኔ ላሜንስ ባሳለፍነው ሲዝን ለማንቸስተር ዩናይትድ የመጀመሪያ ጨዋታውን በፕሪሚየር ሊጉ ማድረግ የቻለው 7ኛ ሳምንት ላይ ማንቸስተር ዩናይትድ ከሰንደርላንድ በነበረው ጨዋታ ላይ ነበረ። 32 ጨዋታዎችንም ለማንቸስተር ዩናይትድ ተጫውቷል። በእነዚህም ጨዋታዎች ሴኔ ላሜንስ 114 ሙከራዎችን ሲያስተናግድ ዴቪድ ራያ 37 ጨዋታዎችን ተጫውቶ ማለትም ከሴኔ ላሜንስ በ5 ጨዋታዎች እየበለጠ 86 ሙከራዎች ብቻ ነበር የተሞከረበት። ከተሞከረበት 86 ሙከራዎች ደግሞ 60 ሴቮችን ማድረግ ችሎ ነበረ። ሴኔ ላሜንስ በአንጻሩ 114 ተሞክሮበት ከዛ ውስጥ 79 ኳሶችን ማዳን ችሎ ነበረ። ኦፕታን ጨምሮ የተለያዩ ድርጅቶች አንድ ሙከራ ምን ያህል ጎል የመሆን እድል አለው የሚለውን ሾት ኳሊቲ የሚለኩበት ሜትሪክስ አላቸው። ይሄንንም የሚሰሩት ፖስት ሾት ኤክስጂ ፐር ሾት ኦን ታርጌት አድርገው ነው። በዚህ ሜትሪክስም ሴኔ ላሜንስ ከዴቪድ ራያ የበለጠ ከፍተኛ ኳሊቲ ያላቸው ሙከራዎች ተሞክረውበታል። ሴኔ ላሜንስ ፕሪሚየር ሊጉ ላይ ከዴቪድ ራያ በ5 የሚያንሱ ጨዋታዎችን ያደረገ ሲሆን 450 ደቂቃዎችን ከዴቪድ ራያ ያነሰ ነው የተጫወተው። ነገር ግን ዴቪድ ራያ ላይ ከተደረጉት ሙከራዎች በ28 የሚበልጡ ሙከራዎች ይህ ግብ ጠባቂ ማስተናገድ ሲችል የተሞከሩበትን ሙከራዎች ኳሊቲ ከዴቪድ ራያ በጣም የሚበልጥ ነበረ። ፕሪሚየር ሊጉ ላይ የትኛውም ግብ ጠባቂ እንደ ሴኔ ላሜንስ ወደ 7 የሚጠጉ ከፍተኛ ግብ የመሆን እድል የነበራቸውን ኳሶች ያዳነ ግብ ጠባቂ የለም። ማንቸስተር ዩናይትድ በበረኞች እንደዛ ሲፈተን ቆይቶ ቡድኑ አሰልጣኝ በመቀያየር ከፍተኛውን አለመረጋጋት ውስጥ ቢሆንም በመጨረሻ ግን ይህ ግብ ጠባቂ ለማንቸስተር ዩናይትድ ያበረከተው ቁልፍ ሚና ማንቸስተር ዩናይትድ ወደ ሻምፒየንስ ሊጉ እንዲመለስና በሻምፒየንስ ሊጉ እንዲሳተፍ ማድረግ ችሏል። በተጨማሪም ሴኔ ላሜንስ ፕሪሚየር ሊጉ ላይ ከዴቪድ ራያ የበለጠ ክሌም ያለው በረኛ ነው። ሴኔ ላሜንስ ለማንቸስተር ዩናይትድ ካበረከተው ቁልፍ ሚና አንጻር እንደ ጃኦ ፔድሮ እና ቪክተር ጊዮክረስ የመሳሰሉ ተጫዋቾችን በመብለጥ የዓመቱ ምርጥ ፈራሚ ተብሎ ቢመረጥ ምንም የሚያስገርም ነገር አይደለም። እናንተስ የእግር ኳስ ቤተሰቦች በዚህ ዙሪያ ምን ታስባላችሁ? ሐሳባችሁን ኮመንት ላይ አስቀምጡልኝ። ቪዲዮውን ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ፣ ቤቱ ከተመቻችሁ ፎሎ ማድረግ እንዳይረሳ። ይመቻችሁ። ሪያን ቼርኪ መጠራት ይፈልጋል፣ ነገር ግን ከማን ጋር እንደሆነ አልወሰነም። ፎሎ ማድረግ እንዳይረሳ። የፈረንሳይ ተጫዋቾች በልምምድ ላይ ኳስ የሚቀባበሉበት አስደናቂ መንገድ የብዙዎችን ትኩረት ነበር የሳበው። በልምምዱ ላይም ሪያን ቼርኪ ከኦስማን ዴምቤሌ ጋር ናስቲ እንሞካከር ሲለው ነበር። እሱም ቢሲለው እያመራው ወደ ቱራም ነበር። ከቱራም ጋር በቦክስ ችሎታው የማይታመው ሪያን ቼርኪ እንሞካከር ካለው በኋላ ቀልደው ነበር የተለያዩት። ምንድነው እዚህ ጋር ምንድነው የሚሰራው? ማክስ ዶመን ለምን ተገኘ እንዴ? ከ18 ዓመት በታች የእንግሊዝ ፕሪሚየር ሊግ ወጣቶችን ለመምረጥ ነው ወይስ ምንድነው እንዴ? አንድ ጨዋታ እኮ ነው ፐርፎርም ሲያደርግ ያየነው ይህ ልጅ ኤቨርተን ላይ አንድ ክፍት ጎል ያስቆጠረው። በቃ ከዛ ውጭ ምንም አይነት ነገር ያየነው ነገር የለም። እኔ ይሄ ልጅ አይችልም እያልኩ አይደለም። አንድ ተጫዋች ኳስ እንደሚችል ማወቅ ከፈለክ ፈረስተቹን ብቻ ካየ ኳስ ይችላል ማለት ይችላል። ፈረስተቹን አይተ ማለት ነው። እቺ ደግሞ ምርጥ ቅመም ልጅ ናት፣ አያስክድም። ግን ሊጉ ላይ ከተጫወተው በላይ ማለት ነው ከ18 ዓመት በታች እዛ ሄዶ የተጫወተው ጨዋታ ይበልጣል። ስለዚህ እንዴት ሆኖ ነው 5 ጨዋታ እንኳን በቁጡ ቤስት ሆኖ ያልተሰለፈ ተጫዋች እንዴት ሆኖ የዓመቱ ምርጥ ወጣት ተጫዋቾች መካከል እንዴት ሊካተት ይችላል? ምንኛ ነው እንዴ? ይሄ እኮ የሌለ ነገር ነው። እዚህ ጋር እንደውም መካተት የነበረበት ማን እንደሆነ ታውቃለህ? ሰኒ ላመንስ ነው እዚህ ጋር መሆን የነበረበት። ከቸርኪ ጋር ኩያ ናቸው፣ ምንም ልዩነት የለውማ። እንዴት ሆኖ ነው ማክስ ዶመን አንድ ጨዋታ ያቺን ኤቨርተን ጨዋታ ላይ ፐርፎርም ስላደረገ ለ38 ጨዋታ እንዴት ሊገመገም ይችላል? እንዴት ምርጥ ወጣት ተጫዋች ተብሎ እዚህ ውስጥ ሊካተት ቻለ? እኔ ነገር ሊገባኝ አልቻለም። በቃ እንግሊዛዊ እስከሆነ ድረስ ለእንግሊዛዊ ያደላል ማለት ነው። ለማንኛውም ለጀማው ዲዶር ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። የቻማቻራ ዳልጆች የ2026ቱን ወርልድ ካፕ ለኔ ትንሽ ለየት የሚያደርገው ማለት ነው ማን ሊበላ ይችላል ብዬ መገመት ትንሽ ከብዶኛል። እኔ ይሄ ቪዲዮ ግን በጣም ረጅም ስለሆነ በእርግጠኝነት አይወጣም። እስኪ እንዲወጣ ለ10 ሰው ሼር አድርጉት። አትሊስት በቃ ለ10 ለምታውቁት ሰው ሼር አድርጉት እስከ መጨረሻው። በቃ ባይመቻችሁን ቁጭ አድርጉት፣ ፈልጋችሁ
ተመልከቱት። በጣም ረጅም የ6 ደቂቃ ቪዲዮ። የመጀመሪያ ዓለም ዋንጫ 2010 ሳውዝ አፍሪካ ዓለም ዋንጫ ነው። እሱን ውድድር ስፔን ታሸንፋለች ብዬ በጣም እርግጠኛ ነበርኩኝ። ላይክ የዛው የስፔን ብሔራዊ ቡድን በቃ የዓለምን እግር ኳስ ዶሚኔት ያደረገ ነበረ። ዩሮን በላ መልሶ 2010 ዓለም ዋንጫን በላ ሳውዝ አፍሪካ ላይ መልሶ 2012 ዩሮን በድጋሚ በቃ ቶታሊ ዶሚኔት አድርጎ የነበረ ነው። ቀጥሎ 2010 ላይ ጀርመን በጣም አደገኛ ቡድን ነበረ። በራሱ በስፔን ነበረ ግን የወደቁት ማለት ነው። ኔዘርላንዶች ሁሌም አሪፍ ናቸው እና ለምን እንደማይበሉም አይገባኝም። ለዛም ነው ሁሉም ሰው ኔዘርላንድ እንድትበላ ምናምን ብዙ ደጋፊ ያላትም ለዛ ነው። ለእግር ኳስም ካበረከተችውም ነገር አንጻር አንድም ሁለቱም ነው ቃድል የላቸውም። በስፔንም ተሸነፉ። የሆነ ፋይናል እየደረሱ ምናምን የሆነ ለስምም ይከብዳል። ኔዘርላንድን የምታክል የእግር ኳስ ሀገር ዓለም ዋንጫ በልታ አታውቅም ማለት ትንሽ ይከብዳል። እና ጀርመን ናሽናል ቲምም የዛኔ ወሳኝ ቲም ነበረ። ከዛ 2014 ወርልድ ካፕ መጣ። የኔ ሁለተኛ ዓለም ዋንጫ ብራዚል ላይ በጣም ያበደ በቃ የሆነ እግር ኳስ እንቴኔ ምናምን ቶታሊ ተቀይሮ አድጎ ነበር ያኔና ያኔም ጀርመን እንደምታሸንፍ እርግጠኛ ነበርኩኝ እና እንደጠበቅኩት ነው የሆነው። ምንም ጥያቄ የለውም። ብራዚልን 7-1 በገዛ ሀገሯ አዋርዳት። በስማ እኔ የጀርመን ቲም ያኔ መቼ ነበር ለብራዚል አልደገፍኩም እንደ አብዛኛው ኢትዮጵያ። እኔ በቃ መቼ ነበር ፕሌይንግ ስታይላቸው ምናምን። ፔፕ ጋርዲዮላ ጀርመን ነበር ያኔ። ስፔን ነበረ ቅድሚያ፣ ስፔን በላች። የላሜሲያ ቡድን ማለት ያ በአብዛኞቹ ተጫዋቾች የባርሳ ተጫዋቾች የነበሩበት ቲም የዓለምን እግር ኳስ ዶሚኔት አደረገ። ፔፕ ጋርዲዮላ መልሶ ባየር ሙኒክን ይዞ ደግሞ ጀርመን የዓለም ዋንጫን አሸነፈ። ከዛ ፔፕ ሲቲ ሲመጣ እንደውም በቃ ኢንግላንድ ልትበላ ነው ተብሎ ነበር፣ አልበላችም። ኤኒዌይስ ያኔም እንደጠበቅኩት ነው የሆነው። የጀርመን ናሽናል ቲም 2010 ላይ አሪፍ ነበር። 2014 በቃ ፋብሎ ነው የበላው ማለት ነው። አርጀንቲናን አሸንፎም ቢሆን ማለት ነው በሚያሳዝን ሁኔታ ቀስሜ ስብርብርብርብር ያለበት ዓለም ዋንጫ ነው ማለት ነው። ኤኒዌይስ አይገባትም። አርጀንቲና በጣም የተሻለች ቲም ነበረች ያኔ እድሜ ለነ ሂጉዌን ጨጓራ ላጥኔ በክርስቶስ። የሜሲ ዓለም ዋንጫ ግን እኔ አትረዱትም። እግዚአብሔርን 2022 ላይ የ2022ቱን ዓለም ዋንጫ አትረዱትም፣ አይገባችሁም አብዛኞቻችሁ ማለት ነው። እንዴት እንደመጣ የሆነ ስሜት አይኖረውም ነበር። እንደዚህ ከስንት እንባባ ላይ የመጣው ዋንጫ ባይሆን ኖሮ ላይክ 2014 ላይ በልጡት ቢሆን 2022 ላይ ላይክ ግድ አሁን ግድ እንደማይሰጠን ማለት ነው። ኤኒዌይስ ቀጥሎ ፍራንስ ያሸነፈችው የራሻው ዓለም ዋንጫ መጣ 2018 ማለት ነው። እሱንም አይ ቲንክ ሁላችንም ሹር ነበርን በቃ ፍራንስ እንደምታሸንፍ እሱን ዓለም ዋንጫ በቃ ሹር ነበርን አብዛኞቻችን። ክሮሻ ሳትጠበቅ ፋይናል ድረስ ሄዳ ነበረ። እሱ አስገራሚ ነበረ ምናምን። አርጀንቲና በፍራንስና በክሮሻ ነበር የተሸነፈችው። ሁለቱም ፋይናሊስት ናቸው። እሱ ናሽናል ቲም ለምን እንደሚወቀስ አይገባኝም። በክሮሻ ተሸንፋለች። ከዛ ግን እንደምንም አልፋ ነበር ከምድቧ። ከዛ ፍራንስን የገጠመችው ፍራንስን አትችላትም። የኔ አባት ያኔ ምባፔ ዝም ብሎ ይሮጥብሃል በቃ አትይዞም ፔናልቲ ሲያሰጥ ነበር። ኤኒዌይስ ፍራንስ እንደምታሸነፍ ሹር ነበርን አብዛኞቻችን። አይ ቲንክ እንደጠበቁት ነው አሁን የሚሆነው ማለት ነው። ለመጀመሪያ ጊዜ ግን እንደ 2022 ወርልድ ካፕ ማሊ በላይ ይችላል ብትለኝ ላይክ አርጀንቲና ብዙ ጨዋታ ሳትሸነፍ መታለች ምናምን፣ ግን ስቲል ዓለም ዋንጫውን ትበላለች ምናምን ብዬ ስቲል ኤክስፔክት አላረኩኝም። ከዛም ደግሞ የሳውዲው ሽንፈት አለ፣ የሜክሲኮ ጫና አለ። የ2022 ወርልድ ካፕ ማለት እያንዳንዱ ጨዋታ አንዳንድ መጽሐፍ ይወጣል። በስመ አብ የክሮሻው ፋይናሉ ብቻውን 3 መጽሐፍ ይወጣል። ፋይናሉ የነበረው ድራማ ብዛቱ ማለት ነው። እንዴት አልፋ እንደመጣች አርጀንቲና ስትሸነፍ በሳውዲ አረቢያ ዌሪዝ ሜሲ ተባለ። ከዛ ከሜክሲኮ ጋር ያውላ ሰዓት ጎል የሚባል እንኳን ጎል በቃ ተስፋ የሚያስቆርጥ ጨዋታ ነበር ምናምን ነገር። ከዛ ግን ያቺን ጨዋታ ሜሲ አሳለፋቸው ላይ በቃ ጎል ሊቆጠርበት የማይችልበት ጨዋታ ላይ በቃ ሜሲ የሜሲን ስራ ሰራ ማለት ነው። ከቦክስ ውጭ ያንን ጎል ከፈተው ጨዋታው ማለት ነው ቶታሊ። ሁለተኛ ጎል ተጨምሮ ከምድብ የመውደቅ እንትኗ ወደ ሀዲዱ ተመለሰ ብሏል እንደውም የሆነ ጋዜጠኛ። የቪዲዮ ግን በጣም ረጅም ስለሆነ በደንብ ሼር አድርጉት ማለት ነው። ከዛም በኋላ የአውስትራሊያው ጨዋታ፣ ከዛም በኋላ ኖካውቶቹ እያንዳንዱ የክሮሻ ምናምን የሆነ ጠላት ስንት ማሊያ እንደለበሰ ታስታውሳላችሁ አይደል? ያልተለበሰ ማሊያ የለም። በስተመጨረሻ ፍራንስ የምትባል እንግዲህ ሴጣን አገር መጣች። በየአመቱ የፍራንሶች ፕሮጀክት እንግዲህ ለአንድ ዓለም ዋንጫ አይደለም የናባት በየ2 ዓለም ዋንጫ በእርግጠኝነት ሁሌ ነው ይበሉት የሰሩት ፕሮጀክት ለዛ ስለሆነ ማለት ሰርቷል። በትክክልም ፍራንስ ስትመጣ በጭራሽ አርጀንቲና ታሸንፋለች ብዬ ኤክስፔክት አላረኩኝም። ፋይናሉን በቃ የሆነ ልቤ እንዴት ይመታ እንደነበር እኔ አላቅም። ጤኔ ነው የተቃወሰው። ኧረ በስመ አብ ለኳስ ጸለይኩኝ ያኔ ማለት ነው። በቃ የመጨረሻውን ቀን እንዴት ብቻ ነው አላቅም። እኔ ስለሱ ዓለም ዋንጫ እንዴት እንደ ጨዋታው ሲጀምር ሌላ ታሪክ። አርጀንቲና ፍራንስን በለጠቻት። ብዙ ተጫዋቾች እኮ ፍራንስ እኮ ሳይኖሯት እኮ ነው ኢማጂን በጣም ብዙ ተጫዋቾች አልነበሯትም። እነ ካንቴ እነ ፖግባ ምናምን ያልነበሩበት አለው ብዙ ተጫዋቾች አልነበሯትም። ግን ስቲል ፍራንስ በቃ ትውልድ አላት። በቃ የሰሩት ፕሮጀክት ይሄ ነው። በጣም አስፈሪ ነው። ግን
ብቻ ድራማውን ታውቁታላችሁ። ስንት ነገር አፕን አረገ። የኮሎሙዋኒ ኳስ ገብቶ ቢሆን አስባችሁታል። አበቃ ብቻ አርጀንቲና ዓለም ዋንጫውን በላች። ከዛውንም በተመሳሳይ 2026 ወርልድ ካፕን በተመሳሳይ ማሊ ሊበላ ይችላል ብትሉኝ ከባድ ነው። ፖርቹጋል የሚገርም ቡድን ነው፣ የሚገርም ስኳድ ነው። መሀል ሜዳውን አይታችሁታል ምናምን ነገር በጣም አስፈሪ ነው ማለት ነው። ኔዘርላንድም እንደምን ጊዜውን በቃ የሆነ ዘንድሮ ምናልባት እድል ሊቀናቸው ይችላል። ፍራንስ ግን ያው ሁሌም ፍራንስ ነች፣ ምንም ጥያቄ የለውም። ፍራንስ ነች። ስፔንም ደግሞ የሚገርም ቲም ነው። ላሚን ያማል አለ። ላሚን ያማል የ3 ሰው ግምት ነው። ሜሲ 5 ሰው ግምታ፣ ያማል የ3 ሰው ግምት ነው። ዝም ብለህ መነኝ፣ እኔ አትከራከረኝ። ያማልን ስትይዝ በጣም ትልቅ እንትን ነው ገብቶ። ብቻ ግን የዘንድሮና ዓለም ዋንጫ እስኪ ማሚ በላይ ይመስላችኋል? እኔ ለመገመት ከባድ ሆኖብኛል። አብዛኞቹ ለመገመት ቀላል ነበሩ ለእኔ ማለት ነው። ስፔንም ስትበላ፣ ጀርመንም ስትበላ፣ ፍራንስም ስትበላ ማለት ነው ከአርጀንቲና ውጭ። የዘንድሮ ግን ማሊ በላይ ይችላል የሚለው ትንሽ ከባድ ነው።